ደጋግ እናቶች ልጆቻቸውን ቀቅለው በሉ ይላል። ይሄ መጽሐፍ ቅዱስ ቃል ልጆቻቸውን ደጋግ እናቶች ይላል የሩሩ። ስለዚህ እኔ ጌታ ነኝ ኢየሱስ ነኝ ብሎ መጣ ይላል። እንግዲያውስ ኢየሱስ ከሆንክ እስቲ እሱ የሰራውን ታላላቅ ታምራት አድርግ አሉት። ይሄም ሰው ሊያደርግ አልቻለምና ያታለኝ ለማዘንበሌ እናታንኝ ይችናት ቃሌ። እግዚአብሔር ሁላችንንም ያስተምረን። በዮሐንስ ራእይ ምዕራፍ 3 ቁጥር 11 ላይ ያለውን የእግዚአብሔርን ቃል መነሻ በማድረግ እንማማራለን። ቃሉ እንዲህ ይላል፣ እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። በዚህ አይነ ቃል ላይ ቃል ከኔ ቀጥላችሁ እንድትሉ እጠይቃለሁ። ማንም በሉስቲ አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። እስቲ ድገሟት፣ ያለህን አጽንተህ ያዝ። እግዚአብሔር በዚህ ቃል ላይ ያስተምረን ወገኖቼ። እግዚአብሔር ቃል አይጠገብም። ሊቁም ያስተምር፣ ደቂቁም ያስተምር፣ ትንሹም ያስተምር፣ ትልቁም ያስተምር፣ ዲያቆኑም ይቁም፣ ሊቀ ጳጳሱም ፓትርያርኩም ይቁም። የሚናገረው ማን ነው? ተናገሩ እስቲ። ማን ነው የሚናገረው? እግዚአብሔር ነው የሚናገረው። እግዚአብሔር ከሰማይ በዚህ ምድር ላይ ለሰው ልጆች የሰጠው በጎ በረከት ቃሉን ነው ወገኖቼ። ምንጽናናው፣ ልባችን የሚደርቀው፣ ጎዶላችን የሚሞራው፣ ታቀረቀርንበት ቀላ የምንለው፣ እንቆቅልሻችን የሚፈታው እግዚአብሔርን ስንሰማ ነው። የእግዚአብሔርን የማይሰማ ትውልድ እንዳለቀሰ ይኖራል። እግዚአብሔርን የማይሰማ ትውልድ እንዳቀረቀረ ይኖራል። እግዚአብሔርን የማይሰማ ትውልድ እንደጎደለበት ይኖራል። እንዳይጎድልብን እንዳለቀስን እንዳንኖር ማንን እንሰማለን? ማንን እንሰማለን? ነቢየ እግዚአብሔር ኢሳይያስ ላይ አድሮ እግዚአብሔር ሲናገር በትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ላይ እንዲህ የሚል ቃል አለ። ታዳጊህ የእስራኤል ቅዱስ እንዲህ ይላል፣ የሚረባህንና የሚጠቅምህን የምነግርህ እኔ ነኝ ይላል እግዚአብሔር። የሚረባንን ይንገረን። ዓለም የሚረባ ነገር የላትም። ዓለም የሚጠቅም ነገር የላትም። ጆሮ ጭው የሚያደርግ ልብ የሚሰብር አእምሮ የሚያደነዝዝ ነገር ነው ዓለም ያላት። የሚረባ ነገር ያለው ማን ጋር ነው? እግዚአብሔር ጋር። የሚረባህን የሚጠቅምህን የምነግርህ እኔ ነኝ አለና በምትሄድበትም መንገድ የምመራህ እኔ ነኝ አለ። አሜን በሉ። እግዚአብሔር ይምራችሁ። እግዚአብሔር ይምራችሁ። እግዚአብሔር ይምራን ወገኖቼ። ትዳራችን መንገድ ነው። እግዚአብሔር ካልመራን ይበላሻል። ጤናችን መንገድ ነው። ሰላማችን መንገድ ነው። ሃይማኖታችን መንገድ ነው። መውጣት መግባታችን መንገድ ነው። እቺ የቆምንባት የተቀመጥንባት ሃይማኖታችን መንገድ ናት። በዚህ ሁሉ እግዚአብሔር እንዲመራን ፈቃዱ ይሆንልን። በምትሄድበትም መንገድ የምመራህ እኔ ነኝ አለና ቃሌን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል። ተመልከቱ። ምንን ብትሰማ አለ? ቃሌን ብትሰማ ኖሮ። ዛሬ ናፈቀን ሰላም እኮ ነው ወገኖቼ። ወተን መግባት ያልቻልነው፣ ከሀገር ሀገር መንቀሳቀስ ያልቻልነው ሰላም ስለጠፋ ነው። የሰላሙ መጥፋት ምክንያት ደግሞ ሰዎች ከእግዚአብሔር ቃል ስለራቁ ነው። ቃሌን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል። እንግዲህ የዛሬው ቀን እንደምታውቁት ጌታ ዕለተ ምጽአቱን የምናስብበት ራሱ የድንግል ማርያም ልጅ ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተገልጦ በዚህ ምድር ሲመላለስ 3 ዓመት ከ3 ወር ሲያስተምር በመጨረሻው ስብከቱ ስለ ምጽአቱ ስለ ዳግመኛ መምጣቱ የተናገረበትን ዕለት የምንናገርበት ዕለት ነው። በዚህ ቅድም በነገርኳችሁ የመጽሐፍ ቅዱስ ጥቅስ ላይ እግዚአብሔር አምላክ ለፊላዴልፊያ ለተባለች ቤተ ክርስቲያን በዮሐንስ ራእይ ላይ ስለ 7 አብያተ ክርስቲያናት መልእክት ተላልፏል።
ፊላደልፊያ የምትባለው ቤተክርስቲያን ለእግዚአብሔር ታማኝ፣ እግዚአብሔርን የምታከብር፣ በቅድስና የምትመላለስ፣ አለቆቿ እግዚአብሔርን የሚወዱ፣ እግዚአብሔርን የሚሰሙ፣ እግዚአብሔርን የሚያከብሩ ስለሆኑ እግዚአብሔር መልእክቱን ላከ። በዮሐንስ ራእይ ላይ እንደተጻፈው ታማኝነትህን አይቻለሁ፣ እምነትህን መጠበቅህን አይቻለሁ አለና ለፊላደልፊያ አለቃ መልእክት ላከ። እንዲህ አለ፣ የተከፈተ በር ሰጥቻለሁ። ምን ያለ በር? ተናገር ውስጥ ምን ያለ በር? የተከፈተ በር ሰጥቻለሁ። ይሄን የተከፈተ በር ማንም አይዘጋብህም አለ። እግዚአብሔር ከከፈተ የሚዘጋ የለም። እግዚአብሔር ከሰጠ የሚነሳ የለም። እግዚአብሔር ካከበረ የሚያዋርድ የለም። እግዚአብሔር ካስነሳ የሚጥል የለም። ወገኖቼ ክብር ምስጋና ለስም አጠራሩ ይሁንለት። እግዚአብሔር እንዲህ ከተናገረን እሱን መስማት ግድ ይላል። የተከፈተ በር ሰጥቻለሁ፣ ስለዚህ ሃይማኖትህን ጠብቅ፣ ራስህንም ጠብቅ አለና በቶሎ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ አለ እግዚአብሔር። ተመልከቱ፣ ያለህን አጽንተህ ያዝ። ምንድነው የያዝነው? እጃችን ላይ እግዚአብሔር ይጠይቃችኋል። እግዚአብሔር ይጠይቃል ወገኖቼ። እግዚአብሔር ሲመጣ ከእያንዳንዳችን የሚጠይቀው ነገር አለ። ይጠይቃል። በቶሎ እመጣለሁ፣ ስመጣ ደግሞ አክሊልህ እንዳይነጠቅ ያለህን ከእጅ ላይ ያለውን ነገር አጽንተህ ጠብቅ አለ። ወገኖቼ እጃችን ላይ ያለውን ሃይማኖትን ጠብቅ። እጃችን ላይ ያለውን ትህትናን ጠብቅ። እጃችን ላይ ያለውን ጾም ጸሎትን ጠብቅ። እጃችን ላይ ያለውን ቅድስናን ጠብቅ። አንገታችን ላይ ያለውን ክራችንን ሃይማኖታችንን እንጠብቅ። እግዚአብሔር ሲመጣ የምናስረክበው መኖር አለበት። እግዚአብሔር ቆጥሮ ይሰጣል፣ ቆጥሮ ይረከባል። ወገኖች ይሰጣል፣ ቆጥሮ ይረከባል። አምጡ ይላል። ታስታውሱ እንደሆነ በዮሐንስ ወንጌል ምዕራፍ 21 ቁጥር 5 ላይ በጥብርያዶስ ባህር ለነ ቅዱስ ጴጥሮስ በተገለጠ ጊዜ እንደተራበ እንደተጠማ ሰው ሆኖ ወደ እነ ቅዱስ ጴጥሮስ ቀረበና እባካችሁ ርቦኛል፣ አንዳች የሚበላ እጃችሁ ላይ አለ ወይ ብሎ እግዚአብሔር ጠየቀ። ወገኖቼ እኔና የእናንተ አምላክ 2ቱን ዓሣ 5ቱን እንጀራ አበርክቶ ያበላ ነው። ክብር ለስሙ ይሁንለት። እስራኤልን በዘመናቸው ሲያበላ የኖረ ነው። ከሰማይ መና እያወረደ ከዓለት ውሃ እየተነጠቀ እያጠጣ ያኖረ አምላክ ነው። ወደ ምድረ ርስት የወሰደ አምላክ ነው። እንጀራ ተርቦ ውሃ ተጠምቶ አይደለም። እሱ የሕይወት እንጀራ ነው፣ የዘላለም ምግብ ነው። እሱ የሕይወት ውሃ ነው። ነገር ግን እግዚአብሔር ወደ አንቺ ይመጣል። እግዚአብሔር ወደ አንተ ይመጣል። ወንድሜ ተርቤያለሁ ይላል እግዚአብሔር። ፍቅርን ተርቤያለሁ፣ የሚበላ ፍቅር አላችሁ ወይ ይላል እግዚአብሔር። የሚበላ ሰላም አላችሁ ወይ ይላል እግዚአብሔር። የሚበላ ጥቂት በጎ ሥራ አላችሁ ወይ ይላል እግዚአብሔር። የሚበላ ስነ ምግባር አላችሁ ወይ ይላል እግዚአብሔር። ይዘናል ወይ? ይዘናል ወይ? እግዚአብሔር እጃችን ላይ አንድ ነገር ይፈልጋል። ነቢየ እግዚአብሔር ሙሴን በኦሪት ዘጸአት ምዕራፍ 4 ላይ ስታነቡ ሙሴና እግዚአብሔር ብዙ ንግግር አደረጉ። የሕዝቤን ጩኸት ሰማው፣ የሕዝቤን መከራ አየው፣ በእውነት ጩኸታቸው ከፊቴ ደረሰ አለ። የኔና የእናንተም ጩኸት ቅድመ እግዚአብሔር ይድረስልን ወገኖቼ። ግድ የለም አሜን በሉ። ጩኸታችን እንባችንን እግዚአብሔር ይቀበልልን፣ እንባችንን ያብስልን። የዚችን ሀገር ጩኸት የዚችን ሀገር እንባ እግዚአብሔር በቃሽ ይበልልን። ጩኸታቸው፣ እንባቸው፣ ስቃያቸው በፊቴ ደረሰ። ስለዚህ ሂድና ለፈርዖን ሕዝቤን ልቀቅ በል አለው። በዚህ ጊዜ ፈራ ሙሴ። ማን ነው ይህን ያለህ ቢሉኝ ምን ብዬ መልሳለሁ አለ። ያለና የሚኖር ብለህ ተናገር፣ ፊተኛውና ኋለኛው እኔ ነኝ ብለህ ተናገር፣ አልፋና ኦሜጋ እሱ ነው ብለህ ተናገር አለው። ፈራ ሙሴ ፈራ። እንዲህ ባለኝ ጊዜ ቢንቀኝስ፣ እንዲህ በተናገርኩ ጊዜ ዝም ቢለኝስ፣ ባያከብረኝስ ባለ ጊዜ እግዚአብሔር አንድ ነገር አየ እጁ ላይ።
እቺ በእጅ ላይ ያለችው ምንድነው? ምንድናት ብሎ ጠየቀው። እጅ ላይ ምን አለች ብሎ ጠየቀው። ወገኖች እጁ ላይ በትር ይዞ ነበር። ምን ይዞ ነበር አልኳቸው? በግ የሚጠብቅባት በትር ይዞ ነበር። በቃችን በትር ይዘህ ትሄዳለህ፣ ወደ ምድር ጣላት አለው። ጣላት፣ እባብ ሆነች። እንደገና አነሳት፣ የደረቀችው እንጨት ለመለመች። በፈርዖን ፊትም እባቡን ዋጠች። መጨረሻም ያቺ በትር ባህረ ኤርትራን ለሁለት ከፈለች። እግዚአብሔር እጅ ላይ ባለው ነገር ይሰራል። እጃችሁ ላይ ምን አለ ወገኖች? ምን አለ? እጃችሁ ላይ የሰው ዕዳ አለ ይሆን? እጃችሁ ላይ የሰው ደም አለ ይሆን? እጃችሁ ላይ የሰው ችግር አለ ይሆን? እጃችሁ ላይ የሰው እንባ አለ ይሆን? እግዚአብሔር ይጠይቃል። እግዚአብሔር ያዛል። መጽሐፍ ቅዱስ እንደሚነግረን ዛሬ ዲያቆኑ በጥዑም ዜማ ሲያዜም እንደሰማችሁት እግዚአብሔር ተናገረ። የአማልክት አምላክ እግዚአብሔር ከምድር መውጫ እስከ መግቢያ ድረስ ተናገረ ይላል። ማን ተናገረ? ማን ተናገረ? ምድርንም ጠራት ይላል። ከፀሐይ መውጫ እስከ መግቢያ ድረስ እግዚአብሔር ምድርን ጠራት ይላል። ምድር የተባለችው ግዑዝ አይደለችም። ምድር የተባልነው ከአዳም ጀምሮ ያለን እኔና እናንተ ነን። እግዚአብሔር ሲጠራ ጨርቄን ማቄን ማለት አይቻልም። እግዚአብሔር ሲጠራ ጌታ ሆይ አንድ ቀን ስጠኝ ማለት አይቻልም። እግዚአብሔር ሲጠራ አሁን ነው ያገባሁትና ጥቂት ጊዜ ትዳሬን ላሟሙቀው ማለት አይቻልም። እግዚአብሔር ሲጠራ የጠቀለልነውን ሳንጎርስ፣ እግዚአብሔር ሲጠራ የጎረስነውን ሳናላምጥ፣ እግዚአብሔር ሲጠራ ያላመጥነውን ሳንውጥ ይጠራናል። ወገኖች ይጠራል። እግዚአብሔር ሲጠራ ተዘጋጅተን ልንጠብቀው ያስፈልጋል። ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል አለ። እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። አቤት እንዴት ያስፈራል ወገኖች፣ እንዴት ያስደነግጣል። እግዚአብሔር ግልጽ ሆኖ ይመጣል ይልና ዝምም አይልም። እስቲ ሁላችሁም በሉ ዝምም አይልም በሉ። እግዚአብሔር በሉ ሁላችሁም ግልጽ ሆኖ ይመጣል፣ ዝምም አይልም። ምን አይልም? አያችሁ፣ እግዚአብሔር አመጣጡ ሁለት አይነት ነው። አስቀድሞ መጣ፣ ሲመጣ ዝም ብሎ መጣ። ነቢየ እግዚአብሔር ኢሳይያስ እንደነገረን እንደ በግ ወደ መታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል ቃል አልተናገረም። በሸላቾቹ ፊት ዝም እንደሚል አፉን አልከፈተም። ሲገርፉት ዝም፣ ሲኮረኩሙት ዝም፣ ምራቅ ሲተፉበት ዝም፣ የአይሁድ ንጉሥ እያሉ ሲያላግጡበት ዝም፣ ልብሱን ቀደው ሲከፋፈሉት ዝም። ያዳነው 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ወድቆ የነበረውን ሰው የለኝም ያለውን ሰው የሆነለት እግዚአብሔር ኢየሱስ ክርስቶስ ያዳነው መጻጉዕ እንኳን በጥፊ ሲመታው ዝም አለ። እኔና የእናንተ ጌታ ዝም። አቤት ወገኖቼ፣ አቤት ክርስቲያኖች፣ እግዚአብሔር ዝም ሲል የሌለ የመሰለን ስንቶች ነን፣ ስንቶች ነን። መቅደሱን ስናረክስ ዝም አለ፣ ስንበድል ዝም አለ። መጽሐፍ ቅዱስ ይዘን በሐሰት ስንምል ዝም አለ። ቅቤው ላይ ሙዝ ስንቀላቅልና ስንሸጥ ዝም አለ። ዘይቱ ላይ ባዕድ ነገር ስንጨምር ዝም አለ። ጤፉ ላይ ክፉ ነገር ስንጨምር ዝም አለ። ጊዜው ያለፈበት መድኃኒት ለትውልድ እየሰጠን ትውልድ ስንጨርስ ዝም አለ እግዚአብሔር። ዝም። የተናገረ ቀን ማን በፊቱ ይቆም ይሆን? ጅራፉን የገመደ ቀን ማን በፊቱ ይቆም ይሆን? ዝም ስላለ የእግዚአብሔርን ዝምታ ካለመኖር የቆጠርን ስንት እንሆን? ስንት እንሆን ወገኖቼ? ዝም አልን፣ እግዚአብሔርን ደፈርን፣ ናቅን እግዚአብሔርን። ይገርመኛል ወገኖቼ፣ እግዚአብሔር የተቆጣ ቀን ከባድ ነው።
አመፀኞች በዝተናል። እግዚአብሔር ላይ እንዳናምፅ ምሕረቱ ይከልለን ሁላችንንም። መጽሐፍ እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 5 ላይ ደግሞስ አመፃ እየጨመራችሁ ስለምን ትከሰፋላችሁ አለ እግዚአብሔር። አቤት እንዴት ያስደነግጣል! እስቲ ሁላችሁም አሜን በሉ። እግዚአብሔር ከመቀሰፍ ይጠብቀን፣ ከመቅሰፍት ይጠብቀን። መቼም በሀበሻ ብሂል አንድ ሰው ተቀሰፈ የምንለው በወጣትነቱ ሲሞት ነው አይደል ወገኖች? እገሌ እኮ የተባለው ወጣት ሞተ፣ አግብቷል እንላለን። አላገባም። ወልዷል፣ አልወለደም፣ ተቀሰፈ እንላለን። ይሄ የኛ ቋንቋ ነው። በቤተ ክርስቲያናችን አስተምህሮ ግን ሽማግሌውም ይቀሰፋል። ሁለት ፀጉር ያወጣውም በከዘራ የሚሄደውም ንስሐ ካልገባ ተቀሰፈ። ስጋውን ካልበላ ደሙን ካልጠጣ የበደለውን ይቅር ካላለ ወደ እግዚአብሔር ካልተመረከከ ተቀሰፈ። ወገኖቼ እግዚአብሔር ላይ አመፀ። አመፅ ደግሞ ደመወዙ ከባድ ነው ወገኖቼ። እግዚአብሔር ከዚህ አመፅ ሁላችንን የሚጠብቀን። ታውቃላችሁ ዛሬ ራሴን፣ ወገቤን፣ ኩላሊቴን፣ ጨጓራዬን የሚል ትውልድ በዝቷል። ዛሬ ሐኪም ቤት ብትሄዱ ጤነኛ ምድር ላይ ያለ አይመስልም። ከየት የመጣ ይመስላችኋል? እግዚአብሔር እኮ ኩላሊትን እንጂ የኩላሊት በሽታ አልሰራም። እግዚአብሔር እኮ ጨጓራን እንጂ የጨጓራ ካንሰርን አልፈጠርም። ከየት መጣ ይሄ ሁሉ ህመም? መጽሐፍ ይነግረናል። አመፃ እየጨመራችሁ ስለምን ትቀሰፋላችሁ አለና ራስም ሁሉ ለህመም ልብም ሁሉ ለድካም ሆኗል። የሰው ልጅ ከእግር ጥፍሩ እስከ ራስ ፀጉሩ ጤና የለውም አለና ለምን ቢባል በእኔ ላይ አምፀዋልና። ስለዚህ ህመምህ የማይፈወስ ሆኗል፣ ንዳድህ የማይበርድ ሆኗል ይላል። እያስፈራራኋችሁ አይደለም ወገኖቼ፣ እግዚአብሔር የተናገረውን ቃል እየነገርኳችሁ። በራእየ ዮሐንስ በቶሎ እመጣለሁ የሚለው ቃል ከ5 ጊዜ በላይ ተጽፏል። እየሰማችሁ ነው? ከስንት ጊዜ በላይ? ከ5 ጊዜ በላይ በቶሎ እመጣለሁ የሚለው ቃል ተጽፏል። እንደውም አንደኛው ቦታ ላይ ምን ይላል? እንደ ሌባ ሆኜ እመጣለሁ ይላል። የዮሐንስ ራእይ ምዕራፍ 16 ቁጥር 15 ላይ ልብ ብላችሁ አድምጡ። እንዲህ ይላል፣ እነሆ እንደ ሌባ ሆኜ በቶሎ እመጣለሁ አለና ማንም አለ የራቁትነቱ ኀፍረት እንዳይገለጥ ልብሱን የሚጠብቅ ሰው ብፁዕ ነው አለ። ወገኖቼ እግዚአብሔር ይመጣል። እስቲ መልሱልኝ፣ ማን ይመጣል? ተናገሩ። ማን ይመጣል? ይመጣል እግዚአብሔር። ላለቀሳችሁት እንባችሁን ሊያብስ ይመጣል እግዚአብሔር። ለጎደለባችሁ ሊሞላላችሁ ይመጣል እግዚአብሔር። ለተጨነቃችሁ ከጭንቅ ሊገላግላችሁ ይመጣል እግዚአብሔር። በራችሁን ዘግታችሁ ለሰው መንገድ ትታችሁ እያለቀሳችሁ ላላችሁ እንባችሁ ሊጠርግ ይመጣል እግዚአብሔር። ትዳራችሁ ለተጣመመ ሊያቃናው ይመጣል እግዚአብሔር። በተቃራኒው ለዘረኞች ይመጣል እግዚአብሔር። በአድመኞች ይመጣል እግዚአብሔር። በክፉ አድራጊዎች ይመጣል እግዚአብሔር። በተላላፊዎች ይመጣል እግዚአብሔር። በምቀኞች ይመጣል እግዚአብሔር። ዘመናቸውን ሙሉ እግዚአብሔርን ላላከበሩ ይመጣል እግዚአብሔር። ወገኖቼ ይመጣልን ይሆን? ይመጣብን ይሆን? የትኛው ይሆን እኛ ጋር ያለው? ወገኖቼ እግዚአብሔር ይምጣልን ወይስ ይምጣብን? አትናገሩ። ምን ይበልልን? ይምጣልን። ይምጣልን። እሱም አለ ዮሐንስ በራእዩ የመጨረሻ መደምደሚያውን ሲናገር እንዲህ አለ። የዮሐንስ ራእይ ምዕራፍ 22 ላይ ቁጥር መጨረሻው ላይ ስታነቡ እነሆ በቶሎ እመጣለሁ አለና አሜን ጌታ ሆይ ቶሎና። ቶሎ ምን በላለ? ቶሎና። እንደዚህ የሚሉ ሰዎች ልብሳቸውን በበጉ ደም ያጠቡ ናቸው። እንደዚህ ያሉ ሰዎች እጃቸውን ከደም ያነጹ ሰዎች ናቸው። እንደዚህ ያሉ ሰዎች ከዘራቸው ይልቅ ሃይማኖታቸውን ያስቀደሙ ሰዎች ናቸው።
እንደዚህ ያሉ ሰዎች ስጋውን የበሉ ደሙን የጠጡ ሰዎች ናቸው። እንደዚህ ያሉ ሰዎች ሰርክ ለኪዳን ማታ ደግሞ ለሰርክ ለጸሎት የማይለዩ ከእግዚአብሔር ቤት ለማይርቁ ነው። አሜን። ጌታ ሆይ ቶሎና አለ። ቶሎና ይመጣል፣ እግዚአብሔር ይመጣል። መጽሐፍ ያለው እነሆ በቶሎ እመጣለሁ አለና ለእያንዳንዱ እንደ ስራው እከፍል ዘንድ ዋጋዬ ከኔ ዘንድ አለ። እንደምኑ ከፍለው ዘንድ አለ? እንደምኑ ከፍለው ዘንድ አለ? እንደ ስራው። ወገኖች አስተውሉ። ዛሬ በዙሪያችሁ በየአዳራሹ የሚጮሁ መናፍቃን ስራ አያስፈልግም ይላሉ። መዳን በክርስቶስ አልቋል ይላሉ። ወገኖች እግዚአብሔር ልቦና ይስጣቸው። መጽሐፉ ግን አይዋሽም። እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ሀብቱ ብዛት፣ እንደ መኪናው ብዛት፣ እንደ ዘሩ ውድነት፣ እንደ ዘሩ ብዛት፣ እንደ ወገኑ ብዛት እከፍለዋለሁ አላለም። እንደምኑ ብዛት አለ? እንደ ስራው። ወገኖች ምንድነው ስራችን? ይዘናል። እግዚአብሔር ይጠይቅሻል። እግዚአብሔር ይጠይቅሃል። ይጠይቅሃል። እግዚአብሔር ሲመጣ ይጠይቃል። እግዚአብሔር ይዘናል ወይ? በፊቱ ይዘን የምንቀርበው ስራ አለን ወይ? ክርስቲያኖች ይህ ነው የሚያስፈልግ። ይህን ነው የምንናገረው። እግዚአብሔር አይዋሽም እኮ ወገኖች። በቶሎ እመጣለሁ የምትለዋን ቃል ሰዎች ይሰሙና የእሱ ቶሎ መቼ ነው የሚሉ ሰዎች አሉ። የእሱ ቶሎ መቼ ነው? ቶሎ እመጣለሁ ካለ እኮ 2017 ዓመት ሆነ አይደለም? አይደለም እንዴ? ዘግይቷል ማለት ነው አይደል? ይመስላችኋል? መጽሐፍ ምን ይላል? በጌታ ዘመን አቆጣጠር በእኛ 1000 ዘመን በእሱ ስንት ቀን ነው? ተናገሩ እስኪ። ስንት ቀን ነው? በእኛ 1000 ዓመት በጌታ ስንት ቀን ናት? አንድ ቀን። 2000 ዓመት ስንል 2 ቀን ማለታችን። እንደው የሚገርመኝ ክርስቲያኖች በጌታ ዘመን አቆጣጠር በእኛ 1000 ዓመት በእሱ አንድ ቀን ከሆነ የእኛ ትልቁ ዓመት 90 70 80 ነው። እስቲ 80ዋን በአንድ ቀን አካፍሏት። የምንኖራት እዚህ ምድር ላይ የምንኖራት ምድር እኮ ደቂቃ ናት ወገኖች። የሚገርመኝ ለዚህ ለደቂቃ ህይወት ስንባላ፣ ስንጫርስ፣ ስንገዳደል፣ ስንናጠቅ፣ ስንበዳደል፣ አንዱ አንደኛው ላይ ሲያሟርት፣ አንዱ የአንደኛውን ሀብት ለመንጠቅ አይጥ እየገደለ ቆርቆሮ ላይ ሲጥል፣ የአውሬ ደንበር ላይ ሲረጭ ይሆናል ወገኖች። አቤት ሰብስቦ የሚበላው የሚመስለው ስንት አለ። መጽሐፍ ምን ይላል? መዝሙረ ዳዊት መዝሙር 39 ቁጥር 6 ላይ በከንቱ ይታወካል እንጂ ሰው እንደ ጥላ ይመላለሳል፣ ያከማቻል የሚሰበስብለትን ማያውቅ። በከንቱ ይታወካል እንጂ ሰው እንደ ጥላ ይመላለሳል፣ ያከማቻል የሚሰበስብለትንም አያውቅም ይላል። ተዘጋጅተን እንድንኖር ማን ይርዳል? ማን ያግዘን? ወገኖቼ ይሄ ቀን ቅድም እንደነገርኳችሁ ደብረ ዘይት ይባላል። እስቲ ሁላችሁ መልሱልኝ። ምን ይባላል? ምን ይባላል? ደብረ ዘይት ይባላል። ሊቃውንቱ እንዳስተማሩን አስቀድመው ከኔ በፊት ቁርባኑ ላይ ያስተማሩት ክቡር ሊቀ ብርሃናት እንዳስረዱት ደብረ ዘይት በኢየሩሳሌም በስተ ምስራቅ ከኢየሩሳሌም 3 ኪሎ ሜትር ራቅ ብላ የምትገኝ ተራራ ናት። ደብረ ማለት ተራራ ማለት ነው። ዘይት ማለት የወይራ ዘይት ያለበት በብዛት የሚመረትበት ስፍራ ማለት ነው። በዚህ ተራራ ላይ የኔና የእናንተ ጌታ ቀን ቀን በኢየሩሳሌም ከተሞች ላይ እየዞረ ያስተምርና ማታ በዚያች ተራራ ለመጸለይ ይወጣል። ምን ለማለት ይወጣል? ምን ለማለት ይወጣል? ለመጸለይ ይወጣል። ወገኖች ይኸውላችሁ ደብረ ዘይት ማለት እቺ ናት። እቺ ያለችውባት ተራራ ናት። ለመጸለይ ነው የሚወጣው። ሊተኛ አይመጣም፣ ሊያንቀላፋ አይመጣም። ወደዚህ ስትመጡ ምን ልታረጉ ነው የምትመጡት ወገኖች? እንደው ምን ለማድረግ ነው የመጣችሁት? እውነት ጸለያችኋል? እውነት አልቅሳችኋል? እውነት አልበታችኋል? ወገኖቼ
ቀድሰናል ጸልየናል ወይ? እኔ የሚደንቀኝ አንዳንዱ እንኳን ያልታደለ ከቤቱ ብቻ ቤተክርስቲያን ቅርቡ ስለሆነ እየተጎተተ ይመጣል። ነጠላውን አፉ ላይ አድርጎ ቅዳሴው ተጀምሮ እስኪያልቅ ሰው እያማ ይመለሳል። እንዲህ ምናደርግ የለም? አሁን እዚህ ተቀምጠን ካህኑ ሀበነ ሲሉ ስጋውን ደሙን ሲፈትቱ ስልክ የሚጎረጉር የለም? እዚህ ውስጥ የለም ወገኖች? ጭልጥ ብሎ የሚጠፋ የለም? ያለ ጸሎት እንባ አይታበስም ወገኖች። ያለ ጸሎት የዚች ሀገር ጥያቄ መልስ አታገኝም ወገኖች፣ አያገኝም። ጸልዩ፣ ወደ እግዚአብሔር ቤት ስትመጡ አልቅሱ፣ ተንበርከኩ። እንደው ጊዜ ስለሌላችሁ ስላላችሁ ብቻ መምጣት እንዳይሆን ለእግዚአብሔር ቤት ክብር ስጡ፣ ለመቅደሱ ክብር ስጡ፣ ለቅዳሴው ክብር ስጡ፣ ለመዝሙሩ ክብር ስጡ፣ ለስብከቱ ክብር ስጡ። ቀልድ አይደለም። በዚህ ቤተክርስቲያን የሚከናወነውን ጠቅላላ እግዚአብሔር ያያል። ተመልከቱ። እግዚአብሔር ይቀበላል፣ እግዚአብሔር ይሰማል። በደብረ ዘይት ተራራ እየወጣ በዚያ ይጸልይ ነበረ። በዚህ በደብረ ዘይት ተራራ ብዙ ነገሮች ተከናውነዋል፣ ብዙ ጉዳዮች ተፈጽመዋል። ጌታችን አምላካችን ኢየሱስ ክርስቶስ በዋናነት ነገረ ምጽአቱን ያስተማረበት በመጨረሻም ዘመን ጌታ ሲመጣ የሚገለጠው በዚያ ተራራ ላይ እንደሆነ ትንቢት ተነግሯል። ሐዋርያቱ ጠየቁት፣ ቤተ መቅደስ አሳዩት ይላል። እየሰማችሁ ነው? ምን አሳዩት? ያማረችውን 46 ዘመን የፈጀችውን የተንቆጠቆጠችውን ያማረችውን በእብነ በረድ የተሰራችውን የተዋበችውን በተለይ የጠዋት ፀሐይ ሲወጣባት የምታንጸባርቀዋል ቤተክርስቲያን አየህን ብለው ነገሩት ሐዋርያት። እሱም እንዲህ አለ፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ስለዚህ አትደነቁ። ደነቃቸው፣ ደነገጡ። ምን ማለት ነው? ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ይሄ ቤተ መቅደስ ይፈርሳል። ይህ ቤተ መቅደስ ክፉዎች መጥተው ክፉዎች ነገስታት መጥተው ያፈርሱታል። በምድራዊ ነግ ስላለው ሳይሆን ስለ ሰማያዊ ክብራችሁ ስለ ሰማያዊ መቅደሳችሁ ልትጨነቁ ይገባል ብሎ አስተማራቸው። ገባቸው፣ ተረዱ ወገኖች። እግዚአብሔር ቃሉን ሲናገር እንድንረዳ መድኃኔዓለም ይርዳል። ወላዲተ አምላክ ታግዘን ወገኖች። አስቀድሞ ተናግሮ ነበረ። በማቴዎስ ወንጌል ምዕራፍ 23 ላይ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገዲ ሐዋርያትን የምትደበድብ የምታሳድጂ አለና ዶሮ ጫጩቶቿን በክንፏ እንደምትሸፍን እኔም ልሸፍንሽ ፈልጌ ነበር አለ እግዚአብሔር። ዶሮ ጫጩቶቿን በክንፏ ስር እንደምትሸፍን ከሰማይ በራሪ ከምድር ተሽከርካሪ አራዊት ለመጠበቅ ክንፎቿን ዘርግታ ጫጩቶቿን እንደምትሰበስብ ልሰበስብሽ አስቤ ነበር፣ አንቺ ግን ፈቃደኛ አልሆንሽም ማለት ነው። ስለዚህ ወደ ቤትሽ እመጣለሁ፣ ቤትሽ ባዶ ይሆናል፣ ቤትሽ ውድማ ይሆናል። ቤት የተባለው የእግዚአብሔር ቤት ነው። ካልሰማን ካላከበርነው ወገኖቼ የአሕዛብ መሳለቂያ እንሆናለን። ይሄን ከተናገረ በኋላ ሐዋርያቱ ጠየቁት። የጠየቁት ሁለት ጥያቄ ነው። ስንት ጥያቄ ነው አልኳችሁ? ሁለት ጥያቄ ነው። ንገረን፣ ይሄ መቼ ይሆናል አሉና የመምጣትህስ ምልክቱ ምንድን ነው ብለው ጠየቁት። መቼ ይሆናል? መቼ ነው የምትመጣበትን ቀን ትክክለኛዋን ቀን ንገረን ሲሉት ይህንን እንኳን እናንተ የሰማይ መላእክት እንኳን አያውቁትም፣ ሥጋ ለባሽ ሁሉ ከአባቴ ከአብ በቀር የወልድን ዳግም መምጣት ማንም አያውቅም አለና ስለ ሁለተኛው ጥያቄ ብዙ ነገር ተናገረ። ስትመጣ ምልክቱ ምንድን ነው? ለመምጣት ስታስብ ዋዜማዎቹ ምንድን ናቸው? እንደው መጽሐፍ ቅዱሱ ብዙ ነገር ተናግሯል። እኔ ጊዜም ስለሌለን ጥቂት ነገሩን ተናግረን ለጥቂት ደቂቃ ያክል
ሐሳቡን ተናግሬ ትምህርቴን እጨርሳለሁ። 7 ምልክቶች በጥቂቱ ነገራቸው ይላል። ስንት ምልክቶች አልኳችሁ? ስንት ምልክቶች? 7 ምልክቶች ነገራቸው። አስተውሉ፣ እመጣለሁ ብያለሁ። እኔ የተናገርኩትን ቃል ወደ ኋላ አላስቀርም። አባቶቻችን ወንጌል ካነበቡ በኋላ ምን ይላሉ? ሰማይና ምድር ያልፋል፣ ምን ግን አያልፍም። ምን ግን አያልፍም? ቃሌ ግን አያልፍም። እግዚአብሔር ለቃሉ ታማኝ ነው ወገኖች። ትንቢተ ሕዝቅኤል ምዕራፍ 12 ቁጥር 25 ላይ እኔ እግዚአብሔር ነኝ አለ የእናንተ አምላክ፣ እናገራለሁ፣ የምናገረውን ቃል ይፈጸማል፣ ደግሞም አይዘገይም አለ እግዚአብሔር። ተመልከቱ፣ እኔ እግዚአብሔር ነኝ፣ እናገራለሁ፣ የምናገረውን ቃል ይፈጸማል፣ ደግሞም አይዘገይም አለ እግዚአብሔር። 7 ምልክቶች ነገራቸው። አንደኛ የመጀመሪያው ማንም እንዳያስታችሁ ተጠንቀቁ አለ። ምን በሉ አለ? እግዚአብሔር ከማስጠንቀቂያ ጀምሮ ወገኖች፣ ማንም እንዳያስታችሁ ተጠንቀቁ አለና ስለ ሐሰተኛ ክርስቶስ ነን ባዮች አስተማረ። ዛሬ በናይጄሪያ፣ በሩቅ ምስራቅ፣ እንደገና ደግሞ በአሜሪካ፣ በሊቢያ የሚደንቃችሁ በተለያዩ የአፍሪካ ሀገሮች እኔ ክርስቶስ ነኝ ብለው የተነሱ ብዙ ሐሰተኞች ክርስቶሶች መጥተዋል። ድንቅ አይደለም? አባቶቻችን ሲያስተምሩን ታሪክ ስናነብ በእኛም ሀገር በኢትዮጵያ በተለይ በአፄ ልብነ ድንግል ዘመነ መንግስት አንድ ሰው ኢየሱስ ክርስቶስ ነኝ ብሎ እንደተነሳ ታሪክ ያወራል። ወገኖች እየሰማችሁ ነው። በሰሜኑ ክፍል 12 ሐዋርያት፣ 72 አርድእት፣ 36 ቅዱሳት አንስት ይዞ እኔ ኢየሱስ ክርስቶስ ነኝ ብሎ ንጉሱ ጋር ቀረበ። አፄ ልብነ ድንግል ጋር እንዴ እኛ የምናውቀው ኢየሱስ ከድንግል ማርያም በቤተልሔም ተወለደ፣ 33 ዓመት ከ3 ወር በምድር ላይ ተመላለሰ፣ የተራበ አበላ፣ የተጠማ አጠጣ እና አልዓዛርን ከሞት አስነሳ፣ ታላላቅ ድንቅ ተአምራትን አደረገ፣ ስለኛ ተራበ፣ ተጠማ፣ በመስቀል ላይ ተሰቀለ፣ ከሙታን ተለይቶ ተነሳ፣ ከዚያም አረገ፣ እሱን ነው የምናውቀው አሉት። አይ ያኔም የነበርኩት እኔ ነኝ። አሁን ያኔ ስወለድ ከድንግል ማርያም ስወለድ ነጭ ነበርኩ። እየሰማችሁ ነው። ጥቁሮቹ ግን ለኛ አልሞትክም ብለው ስላሉኝ አሁን ጥቁሮኝ የመጣሁ። አባት የለኝም፣ እናቴ መርዓተ ወንጌል ትባላለች። የወንጌል ሙሽራ እንደማለት ነው። ስለዚህ ሐዋርያት አሉኝ፣ አርድእትም አሉኝ። ስለዚህ እኔ ጌታ ነኝ፣ ኢየሱስ ነኝ ብሎ መጣ ይላል። እንግዲያውስ ኢየሱስ ከሆንክ እስቲ እሱ የሰራውን ታላላቅ ተአምራት አድርግ አሉት። ይሄም ሰው ሊያደርግ አልቻለምና በሰይፍ ቀጡት ይላል። ስለዚህ ኢየሱስ ነኝ ብሎ የሚመጣ ብዙ ትውልድ አለ። ዛሬ በአፍሪካ ሀገር በተለይ ተጠለቅልቋል። ኢየሱስ ነኝ የሚል ተከታይ ያበዛ ብዙ ዘመን አለና ይሄንን እንድናውቅ እንድንረዳ ማስጠንቀቂያ፣ ማንም ኢየሱስ ነኝ ብሎ ቢመጣ እንዳትቀበሉ አለ። ሁለተኛው ጦርንና የጦርን ወሬ ምን ትላላችሁ አለ? ትሰማላችሁ። እኔ አሁን እንድትገነዘቡ የምፈልገው ይህንን ወንጌል በየዓመቱ ትሰሙታላችሁ። እንደው ሰምተን ግን ስንቶቻችን ተዘጋጅተናል ወገኖች? እንደው በየዓመቱ እንሰማለን። በየዓመቱ ደብረ ዘይት በመጣ ቁጥር እንሰማለን። ግን መቼ ነው የተዘጋጀነው? ዛሬ ቅዳሴውን ሰምታችሁት ከሆነ ቅዳሴው ያዕቆብ ዘስሩግ ነው አባታችን አትናቴዎስ ነው። ያዕቆብ ዘስሩግ ደግሞ ጳጉሜ ላይ ይቀደሳል እና ይህ የቅዳሴ ሊቅ ያዕቆብ ዘስሩግ 3 ነገር ተናገረ። እንዲህ አለ፣ እኔ 3 ነገር ሳስብ እፈራለሁ አለ። የሰማችሁኝ ነው። ያዕቆብ ዘስሩግ ይባላል። የቅዳሴ ሊቅ በቤተ ክርስቲያናችን ምሁር ነው እና 3 ነገር ሳስብ እፈራለሁ አለ። መልሱልኝ፣ ስንት ነገር አልኳችሁ? 3 ነገር ሳስብ። አንደኛው አለ ነፍሴ ከስጋዬ
የምትለይበትን ቀን ሳስብ። ሁለተኛ ይህቺ ነፍሴ ቅድመ እግዚአብሔር ስትቆም መቆሟን ሳስብ። ሶስተኛው ይህቺ ነፍስ ከእግዚአብሔር የፍርድ ቃል ይወጣላት ይሆን ወይስ ይፈረድባት ይሆን የሚለውን ሳስብ። እነዚህም ሶስት ነገሮች ሳስብ እሰጋለሁ። አቤት ክርስቲያኖች፣ ይህችን ሶስት ነገር የምናስብ ብንሆን ኖሮ እኮ ወገኖቼ ዛሬ እስከ ቀኑ 6 ሰዓት እንቆርብ ነበር። ተሰልፈን ስንጠግብ የምንሞት የማይመስለን፣ ኪሳችን ሲሞላ የምንሞት የማይመስለን፣ የጦርንም ወሬ ትሰማላችኋል። አቤት ቴሌቪዥን ክፈቱ እስቲ፣ ኢቢኤስ ክፈቱ፣ ኤንቢሲም ክፈቱ፣ ቢቢሲ ክፈቱ፣ አልጀዚራ ክፈቱ፣ ሲኤንኤንን ክፈቱ። የምታዩት ወገኖቼ ትውልድ ሲድን ሳይሆን ትውልድ ሲጠፋ ነው። እስራኤል የተባለች ሀገር፣ ዩክሬን የተባለች ሀገር፣ ሶሪያ የተባለች ሀገር፣ ሰሜን ኮሪያ የተባለች ሀገር በወቅቱ ዘመናዊ የተባለ ሚሳኤል አመረተች ሲባል ነው የምትሰሙት። አንዱ አንዱን ማጥፊያ፣ አንዱ አንዱን መግደያ፣ ጦርንና የጦርን ወሬ ትሰማላችሁ ይላል። ወደ ሩቅ መቼ ምን አስኬደን? በራችን ላይ እየተንኳኳለ ያለው ጦርነት አላስፈራንም? ምንድነው የምንሰማው? ወንድም ወንድሙ ላይ የተነሳ አይደለም ያለው። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይሄ የምጽአቱ ዋዜማ ነው አለና ሶስተኛው ረሃብ ቸነፈር በምድር ላይ ይሆናል። ምን ይሆናል አለ? ምን ይሆናል አለ? ረሃብ በሉ እንጂ ግድ የላችሁ። ፈራችሁት እንዴ? ምን ይሆናል አለ? ረሃብ። እስቲ አሜን በሉ። እግዚአብሔር ከረሃብ ይጠብቀን። መጽሐፍ ቅዱሱ ሁለት አይነት ረሃብ ይነግረናል። የነፍስ ረሃብ አለ፣ የሥጋ ረሃብ አለ። ወገኖቼ መጽሐፍ ቅዱስ የቀረው ነገር የለም። ከመጽሐፍት ሁሉ የበለጠ መጽሐፍ ብለው አባቶች የሚጠሩት ለዚህ ነው። ሊቃውንቱ የሥነ መለኮት ምሁራን ቡክ ኦፍ ዘ ቡክ ይሉታል። የመጽሐፍት ሁሉ መጽሐፍ። ይሄ መጽሐፍ ሁሉን ነገር ይዟል። የሥጋውንም የነፍሱንም ረሃብ ይዟል። ታውቃላችሁ ወገኖቼ ከባድ የረሃብ ዘመን አልፎ እንደነበር ታውቃላችሁ። ሰቆቃ ኤርምያስ ምዕራፍ 4 ቁጥር 9 ላይ በረሃብ ከመሞት ይልቅ በጦርነት መሞት ይሻላል ይላል። በረሃብ ከመሞት በጦርነት መሞት ይሻላል። ምክንያቱም በጦርነት የሞተ ወዲያው ይሞታል። በረሃብ የሚሞት ግን በየጥቂቱ ይሞታል። እየተሰቃየ ይሞታል። ብዙ ጊዜ ይሞታል አለና የረሃብን ክፋት ሲነግረን በረሃብ ምክንያት ደጋግ እናቶች ልጆቻቸውን ቀቅለው በሉ ይላል። ይሄ መጽሐፍ ቅዱስ ቃል ልጆቻቸውን ደጋግ እናቶች ይላል። የሩሩሃን እናቶች እጅ ልጆቻቸውን ለመቀቀል በረታ ይላል። መድኃኔዓለም ይሄን ዘመን አያምጣብን። ወላዲተ አምላክ በምልጃዋ ትከልልልን። ይሄ የሥጋው ረሃብ፣ የነፍሱ ረሃብ አለ። ትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ እኔ እግዚአብሔር በመጨረሻው ዘመን በምድር ላይ ረሃብን እልካለሁ አለ እግዚአብሔር። ረሃብን እልካለሁ፣ ሰዎች ሁሉ ይራባሉ። ጌታ ሆይ ተርበናልና አብላን፣ ተጠምተናልና አጠጣን ይሉኛል ይልና ወረድ ይልና እኔ ግን ዝም እላቸዋለሁ። አሁን እስቲ አሜን በሉ ወገኖች። እግዚአብሔር ዝም አይበለን። እግዚአብሔር ዝም አይበለን። እግዚአብሔር ዝም አይበለን። እግዚአብሔር ዝም ሲል የዘራኸው አይበቅልም። እግዚአብሔር ዝም ሲል እየበላህ ይርብሃል። እግዚአብሔር ዝም ሲል እየጠጣህ ይጠማሃል። እግዚአብሔር ዝም ሲል ለብሰህ ደርበህ ይበርድሃል። እግዚአብሔር ዝም ሲል ራስህን ከራስህ ያጣላል። ጥርስና ምላስህ ይጋጫል። አፍህ በደም ይሞላል። ማን ዝም ሲል? ማን ዝም ሲል? እግዚአብሔር ዝም ብሏት የሆነች ምድር ወገኖች፣ ጠዋት የገዛነውን ጤፍ ከሰዓት መግዛት ያልቻልነው፣ ጠዋት የሸመትነውን ዘይት ከሰዓት መሸመት ያልቻልነው እግዚአብሔር ዝም ብሏት የሆነች ምድር። እግዚአብሔር ዝም ብሎ ይሁን ወንድም ወንድሙን እየገደለ ያለው? እግዚአብሔር ዝም ብሎ ይሆን ወገኖች ሕፃናት እየተደፈሩ ያሉት? እግዚአብሔር ዝም ብሎ ይሆን ቤተ ክርስቲያን በአሕዛብ እንደ ጧፍ እየነደደች ያለችው? እግዚአብሔር ዝም ብሎ ይሆን ካህኑ ዲያቆኑ እንደ በግ እየታረደ ያለው?
ዝም ብሎ ሊሆን ወገኖች? ኧረ እሱ ይናገረን በምህረቱ፣ እሱ በምህረቱ ይቅር ይበለን ወገኖች። ረሃብ ይሆናል ይልና የሚራቡት እንጀራ አይደለም፣ የሚጠሙት ውሃ አይደለም፣ ነገር ግን ቃሌን ይራባሉ አለ። ምንን ይራባሉ አለ? ሶስት አራተኛው ቶሎ ቶሎ ልበል ጨርስ። የምድር መናወጥ በምድሪቱ ላይ ይሆናል። የምድር መንቀጥቀጥ በምድሪቱ ላይ ይሆናል። አሁን ያላያችሁትን ነገር እንድትገመግሙ ነው። የምድር ምን ይሆናል አለ? መናወጥ ይሆናል። አቤት አቤት! በጣም ይገርመኛል። እኛ ድሮ ታሪክ አንብበን ስንሰማ እገሌ በምትባል ሀገር ምድር ተንቀጠቀጠች ሲባል ምንድነው ምድር መንቀጥቀጥ ብለን ግራ የገባን ሰዎች አልነበርም? ዛሬ በራችን ላይ መጣ። በሳምንት 3 ጊዜ ያርገበግበን ጀመራ። ወገኖቼ እግዚአብሔር ሲቆጣ ምድሪቷ ትክደናለች። የቆምንባት ምድር ትክደናለች። እነዚህ ነው ወገኖች። ተንቀጠቀጠች፣ የምድር መናወጥ ይሆናል። ከዚያስ የክርስቲያኖች መከራ ይበዛል። ይሰደዳሉ፣ ይራባሉ፣ ይጠማሉ። በስሜ የተሰደዳችሁ ትሆናላችሁ፣ በየቀኑ ትገደላላችሁ። ይሄው እያየነው ነው። ይሄው እየተመለከትነው ነው። ምንም ማብራሪያ አያስፈልግም ወገኖች፣ ምንም ማብራሪያ። ታስታውሳላችሁ የዛሬ ዓመት ልክ የፋሲካ ዋዜማ የቀዳም ስዑር ዕለት በሆሳዕና ከተማ አካባቢ የሆነውን ታውቃላችሁ። በወራቤ ክርስቲያን ኦርቶዶክሳውያን ዶሮ ገዝተው በግ ገዝተው በራቸው ላይ አስረው ሽንኩርት እየከተፉ በአሕዛብ ዶሮውን ሳይሰሩ በጉንም እንዳሰሩ እነሱ ታረዱ። ዛሬ የክርስቲያኑ መከራ ብዙ ነው። የክርስቲያኑ መከራ ብዙ ነው። በተለይ የኦርቶዶክሳውያኑ መከራ ብዙ ነው። ሁሉ ተነስቶባታል ልጅ ቤተክርስቲያን ላይ ሁሉ። እኔ ይገርመኛል። የተማረው ያልተማረው የሌላ ሃይማኖት ተከታዩ ከቤቷ የወጣው መስቀሉን አንጠልጥሎ ጥምጣሙን ጠምጥሞ መስቀል ይዞ ይሰድባታል። ልጅ ቤተክርስቲያን ይሳደባል። ቄሱን ይሳደባል፣ ጳጳሱን ይሳደባል፣ አስተዳዳሪውን ይሳደባል፣ ዘማሪውን ሰባኪውን ይሳደባል። ይሄ ዘመን የመጨረሻው ምጽአት ዋዜማ ነው። ሌላው የፍቅር መቀዝቀዝ ከአመፃቸው ብዛት የተነሳ በምድር ላይ ፍቅር ይቀዘቅዛል አለ። ወገኖች እግዚአብሔር ፍቅራችንን ይመልስልን። አሜን በሉ። ግዴላችሁ ፍቅራችንን ይመልስልን፣ መዋደዳችንን ይመልስልን። ድሮ እኮ የአብርሃም እንግዳ፣ የሥላሴ እንግዳ፣ የድንግል ማርያም እንግዳ እያልን እኮ በራችንን ወለል አድርገን እግር አጥበን የምንቀበል ክርስቲያኖች ነበርን። ኢትዮጵያውያን ነበርን። ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን አይለውጥም የተባለን ነበርን። ዛሬ በር ዘጊ በዛ። ዛሬ ፊቱን የሚያዞር በዛ። ዛሬ ፍቅር ቀዘቀዘ። በባለ ትዳሮች መካከል ፍቅር ጠፋ። ፍቅር ጠፋ። በወንድማማቾች መካከል ፍቅር ጠፋ። በአገልጋዩ መካከል ፍቅር ጠፋ። ከትንሹ እስከ ትልቁ ሁሉ የጎሪጥ የሚተያይ ሆነ። ከአመፃቸው ብዛት የተነሳ በመጨረሻው ዘመን ፍቅር ትቀዘቅዛለች አለና የመጨረሻውን ሲነግረን በዓለም ሁሉ ወንጌል ምን ይላል? ይሰበካል። እስቲ በዓለም ሁሉ በሉ። በዓለም ሁሉ ወንጌል ይሰበካል። ምን ይሰበካል? የምስራች ወንጌል ይሰበካል። የእግዚአብሔር ቃል ይሰበካል፣ ለትውልድ ይነገራል። በዚህ ጊዜ አልሰማሁም እኮ ማለት አይቻልም ወገኖች። አይ እችን እኮ አልሰማሁም። እግዚአብሔር ሲመጣ በእጃችን ላይ ያለውን ይዘን አጽንተን እንጠብቅ። የድንግል ማርያም ምልጃ ይርዳል ወገኖቼ። ያዙ። እግዚአብሔር ሲመጣ ኃጥአንን በግራው ጻድቃንን በቀኙ ሊያቆም ይመጣል። ፍየሎችን በግራ በጎችን በቀኝ ሊያቆም ይመጣል። እግዚአብሔር ሲመጣ ወገኖቼ ስንት ልብስ ገዛ? እግዚአብሔር ሲመጣ ምን አይነት ቤት ውስጥ ኖርክ? እግዚአብሔር ሲመጣ ምን አይነት መኪና አሽከረከርክ? እግዚአብሔር ሲመጣ ምን ሰራህ የሚልህ የተራበ አበላህ ሆይ፣ የተጠማ ጠጣ ሆይ፣ የታረዘ አለበስክ ሆይ፣ የታመመ ጠየቅ ሆይ፣ የታሰረ ተጠየቅ ሆይ። ይሄን ይጠይቀናልና ለጥያቄው መልስ ይዘን እንድንቀርብ የድንግል ማርያም ምልጃ ከሁላችን ጋር ይሁንልን። እግዚአብሔር አምላክ ለዚህ ቀን እንዳደረሰን ደግሞ ትንሣኤውን እንድናይ ስጋውን እንድንበላ ደሙን እንድንጠጣ አምላካችን እግዚአብሔር ከሁላችን ጋር ይሁን።